በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ነው ብዬ ኑ እንብላ ማለት አቃተኝ። ሰዎችን እንዳልጠራቸው አይበቃኝም። ስለዚህ ያላችሁ ሰዎች የሌላችሁም ሰዎች በጋራ ሆነን ትንሽ ትንሽ አዋተን የራሳችንን አስተዋጽኦ እናድርግ። በዚች ምድር ላይ ስንኖር እግዚአብሔር ወደ ፍጥረት ሲያመጣን ሶስት ሀገር አለን። አንደኛ የእናታችን ሆድ ውስጥ የኖርንበት ነው። ሁለተኛው ደግሞ በምድር ላይ የምንኖርበት ነው። ሶስተኛው ሰማይ ነው። ስለዚህ የሁሉንም ማመስግነህ መንግስተ ሰማያትን የምትወርስበት ቦታ ሁለተኛው ሀገር ነው። እሱም መሬት ነው። ባለህበት አመስግነህ እናትህን አመስግነህ የወለደችት እናትህን አመስግናት፣ አክብረሃት፣ ወልዳን ላሳደገችህ በሆዷን ለያዘችህ ሁሌ ለዘላለሙ የምታመሰግንበት መሬት ላይ ሆነ ነው። ኢየሱስ ክርስቶስ የፈጠረህን የምታመሰግንበትና የተራቡትን አብላልኝ፣ የተጠሙትን አጠጣልኝ፣ የታረዙትን አልብስልኝ ብሎሃል። ይህን ሁሉ ማድረግ የምትችለው ይሄ ሁሉ ቻንስ ያለህ ምድር ላይ ነው። ሁለት ነገሮች በምድር ላይ ስትኖር አለህ። አንደኛ ክፋት የምትሰራበት ነው። ሁለተኛው ደግሞ መንግስተ ሰማያትን የማግኘት ጽድቅ የምትሰራበት ነው። ጽድቅን የምትሰራው ደግሞ በምድር ላይ ሆነ ነው። ጽድቅን የምትሰራው ደግሞ በጎ ስራ መስራት የምትችለው መጀመሪያ እናትህ ትጀምራለህ። እናትህን አክብረህ ከእናትህ ጋር ስትመሰገን ቤተሰቦችን አክብረህ ስትኖር ከዛ ወደ ጎረቤት እያልክ ትሄዳለህ። ከዛ ወደ ሌሎች ትዛመታል ማለት ነው። በአሁኑ ሰዓት እኛ ያለን ደግሞ ቲክታክ ነፃነት ሰጥቶናል። በጎ ስራ ለመስራት ክፋትም ለመስራት ያው እድሉን ሰጥቶናል። የተማረውም ያልተማረውም እኩል። እኛ ደግሞ በዚህ ላይ ደግሞ ለምን በጎ ስራ መልካም ነገር አንሰራበትም በሚል እየተነጋገር ነው። በጎ ስራ መስራት ማለት በጣም የተራቡ እናቶች፣ እህቶች፣ ወንድሞች አሉ። እነሱን እንርዳቸው በጋራ ሆነ ሁላችሁም እንሰባሰብን ነው። ከዛ በተረፈ ብቻችንን እስካሁን በልተናል፣ ግን ምንም አልተመቸንም። በረከትም የለውም። ከሰዎች ጋር እንብላ በጋራ ሆነ። አላያችሁም? ከአንድ ሆቴል በትንሽዬ ፌስታል ይቀበሉና ከ3 እስከ 10 ሆኖ ነው የሚበሉት። እንጀራ ውስጥ ግን ብዙ ቆሻሾች አሉ፣ ብዙ ባዕድ ነገሮች አሉ። እነሱ ግን ተመችቷቸው ጣፍጧቸው ነው የሚበሉት፣ ጣፍጧቸው። እኛ ግን የቤታችን አይጣፍጠንም፣ ምክንያቱም አልተባረክንም። እግዚአብሔር መባረክን የተባረከን ሰው ይወዳል። እግዚአብሔር በጸጋ ላይ ጸጋ የሚሰጠው መንግስተ ሰማያትን የምትወርሰው መልካም ስትሰራ ነው። ስማችን ተለያየ እንጂ ሃይማኖት በሚለው ተለያየ እንጂ አዳኛችን አንድ ነው። እስላም ክርስቲያን ሁሉም ሆንክ ማለት ነው። ባለህበት ሃይማኖት የምታመሰግነውን ሃይማኖት ይዘህ መልካም ነገር ለምን አሰራበትም? በጎ ስራ ስራበት፣ ትመሰገንበታለህ፣ እግዚአብሔር ያመሰግንሃል። ስለዚህ እኛ የምዕራባውያንን መከተል ሳይሆን መልካም ነገር እንስራ። በእርግጥ መልካም ነገር መስራትና ጥሩ ነገር ማድረግ በዚህ ሰዓት ፋራነት ሆኗል። የኔ ደግሞ ያ ፋራነት አይደለም። ፋራነት ያ በልጽጌያለሁ ብሎ ሱሪውን ዝቅ አድርጎ በአንድ እጁ ይዞ የሚሄደው ነው ፋራ። አያችሁ አይደለ? እኛ እስከ መቼ ድረስ ነው ለአጋንንት የምንገዛው? ለአጋንንት አንገዛም። መልካም ነገር መስራት በጋራ ሆነን የኢትዮጵያ ባህል ነው። የኢትዮጵያ ባህል ደግሞ በጋራ ሆነን ደግሞ ማጽደቅ አለብን። መስራት አለብን መልካም ስራ። በአመት 200 ብር ብታዋጣ 100 ሰው ብትሆን 100 ሰው ብንሆን 100 ሰው ስንት ሰው በአመት ይቀልባል? አስባችሁታል? እኛ እኮ አለማሰብ ነው። አንድ ሆቴል ገብተን እኮ 3000፣ 4000፣ 5000 ነው የምናወጣው በአሁኑ ሰዓት። ያለንም የሌለንም እኩል። የሌለን ሰዎች ባገኘን ሰዓት ያን ያህል ነው የምናጠፋው። ለምን ወደ ራሳችን አንመለስም? በአግባቡ ለምን አናደርግም? ከጎን ያሉ የተራቡትን ከጎናችን ብናበላ ምን ችግር አለው? ምንም አይጎልበንም። ምርቃት ነው የምናገኘው። መልካም ነገር ትታወቃለህ፣ በበጎ ነገር ትታወቃለህ። በክፋት የሚታወቅ ሰው ምንጊዜም ክፉ ነው። በእግዚአብሔር የተጠላ በአጋንንት የተወደደ በሰዎችም የተጠላ ነው። መልካም ነገር ግን ሰብዕና ስትናገር ራሱ ወይ እሱ ጥሩ ሰው ነው፣ አቤት እሱ ክፉ ሰው። አይ አይደለም፣ ልዩነት አለው በቃል አንደበት።
ኢየሱስ ክርስቶስ ደግሞ በአንደበቱ በቃሉ ነው ለኛ ያጸናል። ወረቀት አምጥቶ አይደለም ይፈርማል፣ በቃሉ ነው ይፈርማል። ቃል ማለት ደግሞ ለኛ ነው እንጂ በጣም ከባድ ነው። ከምንም በላይ ከባድ ቃል ለምድር ለሰማይ በጣም ከባድ ነው። ስለዚህ ሁላችንም በጋራ ሆነን መልካም ነገሮችን እንድንሰራ እግዚአብሔር ይፍቀድልን። ሁላችሁም ደራሽ በጎ አድራጎት የሚል ማህበር መስርተን ሰዎችን እያሰባሰብን ነው። ስለዚህ ሁላችንም ኑና በጋራ እንነጋገርና አንድ በጎ ስራ እንስራ ነው። እንተባበር። ሀገር ውስጥ ያላችሁ ውጭም ያላችሁ ሁላችሁም በጋራ ሆነን መልካም ነገር እንስራበት። ይችን ምድር እንጠቀምባት፣ ይችን ጊዜ እንጠቀምባት። መልካም ነገር በጋራ ሆነን እንስራ። ክፋት ነገር አያሸንፈን። መልካም ነገር ሁል ጊዜ ይጠቅማል። በደከምክ ሰዓት በወደቅህ ሰዓት ብቻ አይደለም ፈጣሪን ማመስገን ያለብህ። በደህና ሰዓት ሆነ እግዚአብሔርን ስታመሰግነው በወደቅህ ሰዓት ያነሳል። አለበለዚያ ዝም ነው የሚልህ። እመን። ሁልህም ሃይማኖት አትርሳ። መልካም ነገር አድርግ። እግዚአብሔርን ለምነው፣ እግዚአብሔር ይደርስልሃል። እግዚአብሔር ይደርስልሻል። የተመኘሽውን ይሰጥሻል፣ የተመኘኸውን ይሰጣል። ክፋትን ስትመኝ ክፋት ነው የሚሰጥህ እግዚአብሔር። ተመኝተህዋላ። ስለዚህ ሁላችንም በጎ ስራ እንስራ። አገር ውስጥም ያላችሁ ውጭም ያላችሁ ኑ እንነጋገር። እየተነጋገርን ነው፣ ከሰዎች ጋር እየተነጋገርን ነው። ስለዚህ በጋራ ሆነን በጎ ስራ እንስራ። አመሰግናለሁ። እግዚአብሔር ይስጥልኝ።